ሰላም ጤና ይስጥልኝ። የምግብ ዝግጅት ፕሮግራም ተከታታዮች እንዴት ከረማችሁ? ዛሬ ደግሞ ፈቱሽ የሚባለውን የአረቦች ምግብ አሰራር ቀላልና ፈጣን በሆነ መልኩ እንዴት እንደምንሰራ እናያለን። ተከታተሉኝ። ፈቱሽ ለመስራት መጀመሪያ ክቡዝ ወይም የአረቦች ቂጣ ያስፈልገናል። እንዲሁም የበቆሎ ፍሬሽ በቆሎ፣ ሽምብራ፣ ዘበዴ ወይም ዮገርት እና በግዱነስ፣ ድንች፣ ሎሚና በደንጃን ወይም ነጭ ሽንኩርት ያስፈልገናል። ሁሉንም እንደዚህ አድርገን ካዘጋጀን በኋላ ወደ መስራቱ እንገባለን። ድንቹን በዚህ መልኩ እንቆራርጣለን። በደንጃኑንም እንደዚሁ ቆራርጠን በዘይት እንጠብሳለን። እንደዚህ አድርገን ድንችና በደንጃኑን አንድ ባንድ እየጠበስን ያው ዘይቱ እንትን እንዲልልን ሶፍት ላይ ብናደርገው ዘይቱ እንዲጠልልን ያደርግልናል ማለት ነው። ከዛ በመቀጠል ክቡዛችንን እንደዚሁ በዘይት እሱንም እንጠብሳለን። በቶሎ ቶሎ በፍጥነት ነው ማማሰል ያለብን እንዳያርብን። እንደዚህ በአማረ መልኩ ቆንጆ መልክ ሲኖረው እንደዚህ አድርገን እሱንም እንጠብሰዋለን። ከዛ ጎድጓዳ ሳህን በማዘጋጀት እዚህ ጋር ዮገርት ያዘጋጀነውን ዮገርት በነገራችን ላይ አንሶኝ 3 ነው የተጠቀምኩት። 2 ነበር መጀመሪያ ላይ ያዘጋጀሁት። 3 ዮገርት፣ ትንሽ ማዮኔዝ ካላችሁ ትንሽ ማዮኔዝ ታደርጉበታላችሁ። እንዲሁም ደግሞ ቡኪ ቺዝ፣ የጣሳው ቺዝ እሱንም የተወሰነ አድርጉበት። ከዛ ብላክ ፔፐር፣ ሎሚያችንን ጨምቀን ሎሚ እናደርጋለን። ብላክ ፔፐር ወይም ደግሞ ፍልፍል አስዋድ አድርገን እንደዚህ እናደባልቀዋለን። ሎሚያችንን እና ዮገርቱን በዚህ መልኩ እንደዚህ ካደባለቅ ነው በኋላ ከዛም ነጭ ሽንኩርታችንን እናደርጋለን። እሱንም በዚህ መልኩ እንቀላቅለዋለን። ከዛ ትንሽ በግዱነስ ከለው ላይ ትንሽ እናደርግበታለንና እንደዚህ እንቀላቅለዋለን። ከዛ ጫው የተወሰነ ጫው ትንሽ አድርጉበት። እንደዚህ አድርገን በደንብ አድርገን ከዋሃድን በኋላ ሲኒያ እናዘጋጅና ወይም ጎድጓዳ ሳህን እንደዚህ አድርገን ከስር የተወሰነ ያዘጋጀነውን ማዮኔዙንና ዮገርቱን የተወሰነ ፐርሰንት ከስር እንደዚህ እናደርገዋለን። የተወሰነ ማለት ነው፣ ሁሉንም አይደለም፣ ትንሽ ብቻ ከስር እንደዚህ እናደርጋለን። ከዛ እዚህ የጠበስነውን ድንችና በደንጃን ከላይ እንደዚህ አንድ ባንድ እንደዚህ እናደርጋለን፣ እንዘረግፈዋለን ነው ላይ። ከዛ በደንብ አስተካክለን በደንብ እንዲዳረስ አድርገን ከስር በደንብ አድርገን ካነጠፍነው በኋላ ትንሽ በግዱነስ ስላው ላይ እናነሰንስበታለን። ከዛ የጠበስነውን ክቡዝ እንደዚህ ከላይ አብረን እናደርጋለን። ትንሽ ካሮት ተጠቅሜያለሁ። አንድ ካሮት እንደዚህ ተፈቀፈቁና ለከለር እንዲሁም አብሮም ያው ለመመገብ አሪፍ ነው። እንደዚህ ካሮቱን ከላይ እንደዚህ እንነሰንሳለን።
ከዛ የቀረውን ዮገርት መልሰን ከላይ እንደዚህ እንዘረግፍበታለን ማለት ነው። በደንብ አድርገን እንደዚህ ዘርግፈን በደንብ ከተዳረሰልን በኋላ ከላይ ያዘጋጀናቸውን በቆሎና ሽምብራ በዚህ መልኩ ከላይ እነሰንሰዋለን። ዲዛይን የሆነ ነገር መፍጠር ትችላላችሁ፣ ፍላወር ቅርጽ ምናምን ማድረግ ትችላላችሁ። እኔ ግን ኖርማል እንደዚህ ነው ያደረኩት፣ ቶሎ በፍጥነት ለመስራት እንዲመቸኝ፣ ጊዜ አልነበረኝም ዲዛይን ለመስራት። በዚህ መልኩ ዝም ብዬ ከላይ አድርጌዋለሁ ማለት ነው። ከዛ በግዱናሳችንንም በቆሎውን እንዲሁም ሽምብራውን አድርገን ከላይ ከለሰነስን በኋላ በግዱናስም እንደዚህ በዚህ መልኩ እናደርጋለን። ከዛ ክቡዛችንንም እንደዚህ ከላይ ሰካ ሰካ አድርገንበት የሆነ እንዲያምር አይነት ከለር እናደርጋለን። ከዛም የሰላጣ ቅጠል ወይም ደግሞ ህስ በዚህ መልኩ እናደርግና እንደዚህ ዲዛይን ነገር እናደርግበታለን። ከላይ የኦሊቭ ኦይል ወይም ደግሞ የወይራ ዘይት ከላይ እንደዚህ እናደርግበታለን ማለት ነው። እላው ላይ እንደዚህ ኦሊቭ ኦይል እንዲዳረስ አድርገን ከላይ እናፈስበታለን። የተወሰነ ኦሊቭ ኦይል እናደርጋለን። ከዛ በዚህ መልኩ ሁሉንም ካደረግን በኋላ እንደዚህ የሚያምርና ቆንጆ የሚሆን በጣም የሚጣፍጥ ፈቱሽ ሰርተናል ማለት ነው። በማንኛውም ሰዓት ልትመገቡት የምትችሉት ምርጥ የፈቱሽ አሰራር ነው። እንግዲህ በዚህ መልኩ አዘጋጅቻለሁ። ትወዱታላችሁ። እናንተ ማዘጋጀታችሁ መመገብ ትችላላችሁ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሌሎች ጥያቄ ወይም የምግብ አሰራር ካሉ ኮሜንት ሴክሽን ላይ ከስር ጻፉልኝ፣ አበረታቱኝ። ብዙ ጊዜ ቪዲዮ ይታያል፣ ነገር ግን ላይክ እና ሰብስክራይብ ብዙ የለውም። ያያችሁ ሰዎች ፕሊስ ላይክ ሰብስክራይብ ሳታደርጉ አትውጡ። ለኔ ይጠቅመኛል፣ ለእናንተ ግን ምንም አይጎዳችሁም። ቪዲዮውን ማየታችሁ አልቀረም፣ ነገር ግን ሰብስክራይብ ብታደርጉ ለኔ ስለሚጠቅመኝ ሰብስክራይብ አድርጉ። አመሰግናለሁ።